ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ኢንስፓይሪንግ ቲቺንግ የዩቲዩብ ቻናል የምትከታተሉ ወንድማችሁ አሮን ጦና እባላለሁ። ዛሬ እንግዲህ እጅግ በጣም ወሳኝ የሆነውን መልእክት ይዤላችሁ መጥቻለሁ። ትንሽ ከጸለይኩ በኋላ ይህንን ሀሳብ ለእናንተ እናገራለሁ። በጌታ በኢየሱስ ክርስቶስም እጸልያለሁ። ቅዱስና የተፈራ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስም እኛን የሚያነቃንን የሚለውጠንን በኢየሱስም ካለንበት ቦታ እንድንነሳ የሚያደርገው በጌታ በኢየሱስም ቅዱስ የሆነውን መልእክት መንፈስ ያለበትን ህይወት ያለበትን የኛ ህይወት ሊሆን የሚገባ የኛን ህይወት መቆጣጠር የሚገባ ህይወታችንን አቅጣጫችንን የሚቀይር መልእክት በኢየሱስም ዛሬ ተናገር። በኢየሱስ በሚሰሙት ሁሉ ላይ የመልእክት ህይወት በኢየሱስ ክርስቶስም ያግኛቸው፣ ይረፍባቸው እንወዳለን በጌታ በኢየሱስም አሜን። በክርስትና ዓለም ያው ሁለት አይነት ህይወት አለ። አንደኛ በክርስትና ዓለም ያለው ህይወት የኩሽና ወይም የማዕድ ቤት ህይወት ሲሆን፣ ሁለተኛ ደግሞ የሰማሪያ ህይወት ይባላል። እነዚህን ሁለቱንም ህይወቶችን በአገልጋይ ወይም በወንጌላዊ ፊልጶስ ላይ አይተናል። ወንጌላዊ ፊልጶስ ሐዋርያት ሥራ ምዕራፍ 6 ላይ ለኩሽና ወይም ለማዕድ ቤት ስራ እንደተመረጠ እናውቃለን። ሐዋርያቶች ለዚህ ስራ ሾሞ ነበር። ነገር ግን እንደዛ ሆኖ በማዕድ ቤት እያገለገለ ምዕራፍ 8 ላይ ስንመለከት የሆነው ታሪክ ሌላ ላንብብላችሁ። ምዕራፍ 8 ከቁጥር 4 ጀምሮ እንዲህ ይላል። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ የጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ ይላል። ሃሌሉያ። በዚህ ቦታ ስንመለከት እንግዲህ ከማዕድ ቤት ህይወት ወጥቶ ወደ ሰማርያ ሲገባ ነበር። ወደ ሰማርያም ወርዶ ክርስቶስን ሰበከላቸው ይላል። የሚገርመው ነገር የማዕድ ቤት ህይወት የመደበቅ ያለ መታየት፣ ክብርን ያለ መግለጥ፣ ኢየሱስን ያለ መስበክ፣ ነፍሳትን ያለ ማጥመድ፣ ደቀ መዝሙር ያለ ማድረግ ህይወት ነው። ብዙ ሰዎች የሚኖሩበት ህይወት የሰማርያ ህይወት ሳይሆን የማዕድ ቤት ህይወት ነው። ተደብቆ ነው ያሉት። በውስጣቸው ያለው ጸጋ ተደብቆ ሳይወጣ ሳይገለጥ ብዙ ነፍሳቶችን ሳያመጡ ዝም ብሎ ያሉ ነው ያሉት። ለአንዳንድ ሰዎች ትዳር ማዕድ ቤት ወይም የኩሽና ህይወት የሆነባቸው አሉ። ቸርችም የማዕድ ቤት ወይም ኩሽና የሆነባቸው ብዙ ሰዎች አሉ። ነገር ግን ሰማርያ እናንተን ይጠብቃቸዋል። ሰማርያ ማለት ክርስቶስን የሚሰብኩበት፣ ከብዙ ሰዎች አጋንንትን የምታስጨሁበት፣ ብዙ አጋንንቶች እየጮሁ የሚወጡበት፣ ብዙ አንካሶች የሚዘሉበት፣ ብዙ ሽባዎች የሚተረተሩበት፣ ለከተማም ጭምር ታላቅ ደስታ የሚመለስበት ነው። ሃሌሉያ። በፊልጶስ አገልግሎት እንግዲህ በከተማ ላይ ሳይቀር እንኳን ታላቅ ደስታ ሆነ ይላል። ከተማን የሚያስደስት ቅባት በውስጡ ተደብቆ ነበር። ግን የማዕድ ቤት ህይወት ደብቆ ነበር። እናንተ ማንነታችሁ ማወቅ አለባችሁ። እግዚአብሔር እናንተ ለሰማርያ ህይወት ጠርቷቸዋል። ሰማርያ እየጠበቃቸዋል። ብዙ አንካሶች እየጠበቁ ናቸው። ብዙ ሽባዎች እየጠበቁ ናቸው። ብዙ በአጋንንት ስርዓት የታሰሩና የተጨቆኑ እየጠበቁ ናቸው። ብዙ አገራቶች እየጠበቁ ናቸው። ሰማርያ ታስራ ነበረች በብዙ አጋንንት። ኢብን ሲሞን የሚባለው ጠንቋይ ራሱን አገልጋይ አስመስሎ ብዙዎችን እያስገረመ የከተማይቷን ደስታና እረፍት ሰላምን ይዞ ተቆጣጥሮ ነበር። ነገር ግን ፊልጶስ በገባ ጊዜ እሱ ራሱ ወደ ጌታ መጣ። በከተማይቷ ታላቅ ደስታ ሆነ። የከተማይቷ ደስታ ተመለሰ። ወገኖች ዛሬ በአስቸጋሪ ሁኔታ ውስጥ ያላችሁ፣ ዛሬ በጭንቅና በምሬት በሐዘን ውስጥ ያላችሁ፣ ይሄ የእናንተ ህይወት አይደለም። ይሄ እናንተን አይመጥንም። የጭንቀት የምሬት የሐዘን ህይወት ኩሽና ወይም የማዕድ ቤት ህይወት ነው። የሰማርያ ህይወት ደግሞ ለከተማ ደስታ የምትሆኑበት፣ ከተማን ጭምር የምታዘዝቱበት ነው። ወገኖች ከኩሽና ህይወት ከማዕድ ቤት ህይወት ከማዕድ ቤት መንፈሳዊ ህይወት ካልወጣችሁ ብዙ አንካሶች፣ ብዙ ሽባዎች፣ ብዙ በአጋንንት የታሰሩና ብዙ ደስታና ሰላምን ያጡ ሀገራቶች እንዲሁም ብዙ ጠንቋዮች ታስሮ ነው ያሉት። እናንተን የሚጠብቅ ህዝብ አለ።
እናንተ ለሰማሪያ ነው የተጠበቃችሁት። እናንተ ለሰማሪያ ነው ተጠራችሁ እንጂ ለማዕድ ቤት ህይወት አልተጠራችሁ። በጌታ በኢየሱስ የማዕድ ቤት ህይወትን የኩሽና ህይወትን በኢየሱስም እቃወማለሁ። ከህይወታችሁ የተወገደውን መደበቅ፣ መታሰር፣ አለመታየት፣ ክብርን አለመግለጥ። በነገራችን መጽሐፍ ሲናገር ምንድነው የሚለው? አንዱን መንፈስ ጠጥተናል። አንደኛ ቆሮንቶስ ምዕራፍ 12 በፊልጶስ የሚሰራ መንፈስ እኛ ጋር አለ። አሁን ከኛ የሚጠበቅ ምንድነው? መዘጋጀት ነው። በእግዚአብሔር ቃል መሞላት፣ በመንፈስ መሞላት፣ መጸለይ፣ መጾም፣ ከዛ በውስጣችን ያለው መንፈስ በማውጣት በሰማሪያ መገለጥ እንችላለን። ሰማሪያ ይጠብቃቸዋል። ሃሌሉያ! ተባረኩ። ወንድማችሁ አገልጋይ አሮን ጦና ይባላለሁ። በዩቲዩባችን ሰብስክራይብ አድርጉ። ኢንስፓይሪንግ ቲቺንግ ብላችሁ በመግባት በቲክቶካችን ላይ ደግሞ ፓይር ጎስፕል ሙቭመንት ብላችሁ ፎሎ አድርጉ፣ ላይክ አድርጉ፣ ሌሎች ሼር አድርጉ። ወዳችኋለሁ። ፓይር ጎስፕል ሙቭመንት ለሪቫይቫል